እኚህ ታላቅ አባት አሁንም ታላቅ ስራ ላይ ናቸው። የክልል ክለቦች በኢትዮጵያ ፕሪሚየር ሊግ ከተሳትፎ ባሻገር እንዲህ ነው የሚባል ታሪክ ባልነበራቸው ሰዓት እሳቸው ታላቁን ታሪክ ለመጀመሪያ ጊዜ ከሐዋሳ ከነማ ጋር ጽፈዋል። ታሪካዊው አሰልጣኝ ጋሽ ከማል አህመድ ታዲያ በሊጉ ታሪክ የደማቅ አሻራ ባለቤት የሆኑት ጋሽ ከማል አህመድ ይኸውንም ከዘራ እንኳን ይዘው ታዳጊዎችን በማፍራት ለሀገር ባለውለታ መሆናቸውን ተያይዘውታል። የከማል አካዳሚ ፍሬዎች ሀገር ወክለው የሀገር ባንዲራ መልበስ ጀምረዋል። በፓን አፍሪካ ኢትዮጵያን ከወከሉት እንስቶች ሶስቱ የጋሽ ከማል ፍሬዎች ናቸው። በመጀመሪያ እግዚአብሔር ይመስገን ለዚህ ተወዳ በቃ በትንሹ ሀገራችንን ወክለን 2025 ፓን አፍሪካ የትምህርት ቤቶች ውድድር ከከማል አካዳሚ ሶስት ልጆች ሄደናል። ከዛ መካከል እኔ ሀና አጥናፉ ነኝ እና በጣም ደስ ብሎኛል። ይሄን እድል አግኝቼ ሀገሬን ወክዬ ኡጋንዳ ሄጄ ተጫውቼ ሁለተኛ ደረጃ ይዘን ስለመጣን ደስ ብሎናል። ከጎኔ የነበሩት አሰልጣኝ ጋሽ ከማልን አሰልጣኛችን ዋና አሰልጣኛችንን ደግሞ ኮች መለሰንን በጣም አመሰግናለሁ። ይሄን እድል ስላገኘን መጀመሪያ እግዚአብሔር ይመስገን ማለት ይሄን ኦፖርቹኒቲ ይዘን ሀገርን የሚያክል ነገር ወክለን ሄደን ተወዳድረን ስለመጣን በጣም ደስ ብሎናል። ቢያንስ ትንሽም ቢሆን ኤክስፒሪያንስ አይተነበታል ብዬ አስባለሁ። ለዚህ ያደረሱ ጋሽ ከማልም ሆኖ ኮች መለሰን ማመስገን እፈልጋለሁ። አመሰግናለሁ። እዚህ ስለሰራ ነው እዛ ደረጃ ያደረስነው። ይሄ ግቢና ይሄ አካዳሚ ነው እዛ ያደረሰን። እዛም በሄድንበት ቦታ ብዙ ነገር አጋጥሞናል። ብዙ ነገሮችን አልፈናል። ብዙ ነገሮችን አይተናል ሁላችንም ማለት ነው። እና ከነዛ ነገሮች ውስጥ የሚያስደስተንም አለ የሚያስከፋንም ነገር አለ። እነዛን ሁሉ ነገሮች አልፈን አይተናልና ከነዛ ነገሮችም ተምረናል። ብዙ ነገር ተምረናል። አሁን ያሳለፍናቸው ነገሮች ለቀጣዩ እንደ አንድ እርምጃ ነው። እዚህ ጋር ጋሽ ከማልን በጣም እናመሰግናለን። አመሰግናለሁ። ኮች መለሰንን በጣም እናመሰግናለን። አሰልጣኝ ከማል አህመድ በአካል በተወሰነ ቢደክሙም አእምሮአቸው ግን ዛሬም ንቁ ነው። ከፓን አፍሪካ ውድድር መልስ ለልጆቹም ደማቅ አቀባበል ነበር ያደረጉላቸው። በዕለቱም ጋሽ ከማል እንዲህ አሉ። እጅግ በጣም አመሰግናለሁ። ይሄንን ያሳየን ፈጣሪ የበለጠም ያሳየናል። አሁን ባለነው እነዚህን ሶስት ልጆች ለፓን አፍሪካ ሄዶ ከማል አካዳሚውን ያሰለጠናቸውንም ሰው የደከመውንም ትምህርት ቤት ይሄን ትምህርት ቤት ያስተዋወቅን የት ነው ያላችሁት ቢባል ኤስኦኤስ የሚባል ትምህርት ቤት ነው ብሎን የእግር ኳስ ፌዴሬሽንን አሁን ቤት በኩል አመስግኜም አልችልም። ትምህርት ቤቱንም ከፍተኛ ስልጣን ላይ ያሉ ሰዎችን ለማግኘት ወይም ሊወክል ሲሳይ በመገኘቱ እኔ በፈጣሪ ስም ሁሉንም አመሰግናለሁኝ። የተኩ ከስም መሰረት ጀምሮ የነበረ ነው። አሁንም ከኛው ጋር ነው። ዛሬ ደግሞ ጌታቸውን እንዳንጠራው ያሰብነው ለዚህ ብለን እንዴት እንጥራው? ሁሉ ጊዜ ተመላልሶ ነው እኛን የሚጠይቀን አንዳንድ ቃም ይዞልን የሚመጣው ብለን አስበን ነው የተውነው። በሐዋሳ ከተማ በሚደረጉ ውድድሮች ላይ ትልቅ አሻራውን እያሳረፈ የሚገኘው የከተማው ባህል ቱሪዝምና ስፖርት መምሪያ የስፖርት ዘርፍ ባለሙያው መሳፍንትም ስለ ጋሽ ከማልና ልጆቹ ቀጣዩን ያለው ከማል አካዳሚ ሀገራችን ወክለው በተለይ ከፓን አፍሪካ የትምህርት ቤቶች ውድድር ላይ ሶስት ልጆች ብሔራዊ ቡድናችን ወክለው ተጫውተው የተሻለ ውጤት ይዞ ነው የመጡት። ስለዚህ በዛው ፕሮግራም ላይ ጥሩ ነገር ነው ያየነው። እንደዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው እዚሁ ከነሱ ጋር የሚሰሩ የቡድን አጋሮቻቸው ኢንስፓየር እንደሆኑ እነሱ የደረሱበት ለመድረስ ጠንካራ ስራን እንዲሰሩ ወይም ጠንክረው እንዲሰሩ ይረዳቸዋልና አካዳሚው ከተጀመረ ጀምሮ ብዙ ልጆች ብዙ ስፖርተኞችን አሳድጓል። የተለያየ ክለባት እስካሁን ድረስ የገቡ ብዙ ወንድና ሴት ስፖርተኞች አሉ። ስለዚህ እሳቸው በዚህ እድሜ
ስፖርቱ ላይ ያው ስፖርት እድገት ላይ ስፖርት ልማት ላይ ትልቅ ስራ እየሰሩ ያሉ አባት ስለሆኑ ሊደገፉ ይገባል። እኛም እንደመምሪያ ያው በየጊዜው ቴክኒካልም አንዳንድ የቁሳቁስም ድጋፍ እያደረግንላቸው ነው ያለነውና ሌሎችም መንግስታዊ ድርጅቶች ኢትዮጵያ እግር ኳስ ፌዴሬሽንም ያው ለኢትዮጵያም ትልቅ በእግር ኳሱ ትልቅ አሻራ ያስቀምጡ አባትም ከመሆናቸው ጋር ተያይዞ አሁንም እድሜ እንኳን ሳይበግራቸው ተተኪ ስፖርተኞች ላይ እየሰሩ ያለ አካዳሚ ስለሆነ ለደገፉና ትኩረት ልሰጥ የሚገባ ሰው ናቸውና ትልቅ ክብር ነው ያለኝ። በመጨረሻም ጋሽ ከማል አህመድ ለኢትዮጵያ እግር ኳስ ፌዴሬሽን አመራሮች ለአቶ ባህሩ ጥላውንና ለአቶ ኢሳያስ ጅራ ከጎናቸው ስላሉ ምስጋና አቅርበዋል። ኢትዮጵያ ፉትቦል ፌዴሬሽን በተለይ ማኔጅመንቱንም አመራሮቹንም በጣም እናመሰግናለን። እዚህ አካዳሚ አንዴም አይደለም ሁለቴም አይደለም ባላቸው ጊዜ ሁሉ ብዙ ነገር በመርዳት እየደገፉን ያለው እና በተለይ ባህሩ የፌዴሬሽኑ ዋና ጸሐፊ ያውም በተለያየ መንገድ ሜዳውን ድረስ መጥቶ ልጆቹን አይቶ እና ፍጹም የደከመባቸው ልጆች ደግሞ ጥሩ ቦታ ሲደርሱ እሱንም ሁሉ ደስ እንዲለው ኢሳያስ ጅራ ሜዳ ውስጥ ገብቶ እጅግ በጣም የተመሰገነ ቃላት ተናግሮን በርቱ ብሎን አበረታቶን ብዙ ጊዜ መጣ ይረዳን የነበረ ሰው ስለሆነ ሁሉም ሰው ለአካዳሚ ወይንም ለፕሮጀክቶች ድጋፍ የሚሰጥበትን መንገድ ቢገኝ ማንም ልጅ ሊያድግ ይችላል። እንግዲህ እኚህ የእግር ኳሱ ታላቁና ታሪካዊው ሰው የነገ ፍሬዎች ላይ ማተኮራቸውን ከግንዛቤ በማስገባት ሐዋሳ ከነማዎች፣ የሐዋሳ ከነማ አስተዳደርና ሌሎች የሚመለከታቸው አካላት ከአካዳሚው ጎን ልትቆሙ ይገባል የሐሴት ሚዲያም መልእክት ነው።